አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። የሞሰብ ዳንቴል አሰራር በክፍል 1 ላይ አይተን ነበረ። አሁን ደግሞ በክፍል 2 ላይ እናያለን ማለት ነው። ክፍል 1 ላይ ያየነው የሞሰብ እፍያው እንዴት እንደምንሰራ ነው። ከዛ ከሰራን በኋላ ደግሞ ታች እንትኗን ክቧን ከጨረስን በኋላ የፍያዋን እንዴት አድርገን ዲዛይን እንደምናወጣ እንዴት አድርገን ማዕዘን እንደምናወጣ በክፍል 1 ላይ አይተናል ማለት ነው። አሁን ደግሞ የምናየው የት አካባቢ ላይ ማዕዘን ማውጣት እንዳለብን ከማዕዘን ጎን ላይ ዲዛይን ስናወጣ ምን መቀነስ እንዳለብን ምን መጨመር እንዳለብን የምናይ ይሆናል ማለት ነው። ይሄ እንግዲህ የአናናስ አሰራር ነው ማለት ነው። እንግዲህ የአናናስ አሰራር ቆጥራችሁ ነው የምትሰሩት። በ8 መስራት ትችላላችሁ፣ በ10 መስራት ትችላላችሁ፣ በ6 መስራት ትችላላችሁ። ያ እንደፈለጋችሁ እንደ ፈቃዳችሁ ነው ማለት ነው። ማዕዘን ግን ለሞሰብ ማዕዘን 4 ነው የሚሆነው ማለት ነው። 2 2 4 ይሆናል ማለት ነው። እና ማብዛትም መቀነስም ትችላላችሁ ዲዛይኑን። ማዕዘኑ ግን አራት ብታደርጉት ቆንጆ ነው ብዬ አስባለሁኝ። ለኔ 4ቱ ስለሚመቸኝ ማለት ነው። አሁን በመቀጠል የምንሄደው እንዴት አድርገን መቀነስ እንዳለብን ነው ማለት ነው። ይሄ ማዕዘን ይባላል። ማዕዘን ነው። ከማዕዘኑ ጎን ላይ ስንት እንሰራለን? 10 10 3 እንሰራለን። 10 10 3 እንሰራና ከዛ ድጋሜ አሁንም 10 3 ከሰራን በኋላ አራተኛ ላይ ስንደርስ እንቀንሳለን። ስንቀንስ እንዴት ነው? ከዳር አንድ እየቀነስን እንሄዳለን። ከዳር አንድ ከቀኝ አንድ ከግራ አንድ ስንቀንስ ስንት ይሆናል? 8 ይሆናል። ልክ በዙሩ ልክ ስንሄድ ከግራና ከቀኝ አንድ እየተውን ነው የምንሰራው ማለት ነው። አሁን እንግዲህ እዚህ ጋር ነው ማሳያችሁ። ያው ቪዲዮ ከታያችሁ ማለት ነው። ይሄ ጋር አሁን 3 ዙር ሰርቻለሁ። 10 10 2 ዙር ሰርቻለሁ። እዚህ ጋር ደግሞ 10 10 ስንት ዙር ሰርቻለሁ? 4 ዙር ሰርቻለሁ ማለት ነው። አሁን አራተኛው ላይ እቀንሳለሁ ማለት ነው። 1 2 3 ሰንሰሉ አይቀየርም። 3 ነው የምትሰሩት ማለት ነው። አትቀይሩትም። አዲስም ዲዛይን ስታወጡ ነባርም ስታወጡ አትቀይሩትም ማለት ነው። ከዛ ይችን አንዷን ተውና አንዷን ትቼ ሁለተኛዋ ላይ ጠልፋለሁ ማለት ነው። ሁለተኛዋ ላይ ጠልፋለሁኝ። 1 2 3 4 5 በጣም ቀላል ነው። የአናናስ አሰራር አይከብድም። ምንም እንትን አንዴ ካያችሁት አይከብዳችሁም ማለት ነው። ከዛ አሁን እዚህ ጋር አናናሱን እየሞላን ነው። ሞላኋት። አሁን እቺ እየሞላች ነው። እየቀነስኩ ማለት ነው። እየቀነስኩ ነው። እዚህ ጋር 1 2 3 ቦታ ላይ 10 10 ዙር ከሰራሁ በኋላ አራተኛ ላይ ትደርስ ከቀኝ አንድ ከግራ አንድ እቀንሳለሁ ማለት ነው። ይችን ማለት ነው።